የራሴን ህይወት እየኖርኩ ነው ትቼዋለሁ። ምክንያቱም አለምነውም አልጠራውም ከዚህ በኋላ ለልጄ መሆን ያለብኝ ነገር በሙሉ እግዚአብሔር ይመስገን ፈጣሪ ልጅ አለክ እያልሽ ልጁን ማታጨናንቂው። ሲቀጥል ደግሞ ልጅህ አይደለም ብለሽ ባልሽበት ታይም እሱ ያሳለፈውን ህይወት አንቺ በቃ አታውቂም። ገባሽ አይደል? ከቻልሽ እንደውም አንቺ ነሽ እሱን መተው ያለብሽ። ማለት ገባሽ? ልጅ አለው ለልጁ መኖር አለበት፣ ልጁን ማሳደግ አለበት። አንቺ እንደውም ሴት ልጅ ነሽ የምር ረዳታለሁ ብለሽ የምታስቢ ከሆነ ወደ ራሱ እንዲመለስ ነበረ መንገር የነበረብሽ እንጂ ድጋሚ እንደዚህ አይነት ነገር ውስጥ እንዲገባ ማለት አልነበረብሽም። በእርግጥ ያው እሱ ከሚልሽ ነገሮች አንፃር ሊሆን ይችላል አላውቅም፣ ግን ደግሞ አሁን እንዲጠርተሽኝ ከህይወታችን ውጪ ምናምን ማለትሽ ተገቢ አይደለም። ሰላም ቤተሰብ እንዴት ናችሁ? ያለው እግዚአብሔር ይመስገን። ዛሬ እንግዲህ በድጋሚ እኔ ቤት ተገኝቻለሁኝ እና ሰሞኑን እየተፈጠረ ያለው ነገር ሁሉም እያያችሁ ነው አይደለም? እና ያው ማውራው ስለ እዩ ነው እና ምን መሰላችሁ ዛሬ እዩን ጠርቻታለሁኝ። የጠራሁበትም ምክንያት በጣም ማለት ከህይወታችን ልትወጣ አልቻለችም። ይገባኛል። በእርግጥ እሷንም ለመረዳት ሞክራለሁኝ፣ ግን ከህይወታችን ልትወጣ አልቻለችም እና ስለሱ ላናግራት ነው። እያያችሁ ከሆነ ቢኒንም እያስቸገረችው ነው። በቃ በግድ ያንተ ልጅ ነው ምናምን ብቻ ብዙ ነገር እያለችው ነውና በቃ ላስጠነቅቃትም ልነግራትም መርዳትም ካለብኝ ልረዳት እችላለሁ። ሴት ልጅ ነኝ፣ መርዳት ካለብኝ ልረዳት እችላለሁ። ግን በቃ እያረገችው ያለችው ነገር ደስ የማይል ነገር ነው። ብቻ መታመን እንደምላት ታያላችሁ። ግን በቃ ከህይወታችን እንድትወጣ ፈልጋለሁ። አሁን ላይ የኔ ልጅም አይደለም ብሏል፣ የሱ ልጅም አይደለም፣ እኔም አምኜ ተቀብያለሁኝ እና ከህይወታችን ወጣ እኔና እሱ ደግሞ በሰላም በፍቅር በቃ አዲስ ህይወት አዲስ ምዕራፍ ጀምረን እንደምንኖር ተስፋ አድርጋለሁኝ። እሷ ከወጣችልን ሁሉ ነገር ይስተካከላል ብዬ አምናለሁኝ እና ለዛም ነው የፈለኳት። ከኛ ህይወት መውጣት አለባት። በቃ የራሳችን ህይወት ነው ይሄ፣ በቃ የራሳችን ላይፍ ነው። በእርግጥ ልጅ ምናምን ትላለች፣ እሱ በቃ የኔ ልጅ አይደለም ብሏል። መጀመሪያም ያንተ ልጅ አይደለም ብላለች። ስለዚህ በቃ መጀመሪያም ያንተ ልጅ አይደለም ብላ ያን ሁሉ በቃ ያሳለፈውን ነገር እኔ በጣም አውቃለሁኝ ከጎኑ ስለነበርኩኝ ማለት ነው። እሺ የኔ ልጅ ነው ብሎ አምኖ ሲቀበል ያንተ ልጅ አይደለም ብላ በጣም ገፍታዋለችና ያን ከዛ ስሜት እንዴት እንደወጣ እኔ ነኝ የማውቀው። ማለት በቃ በጣም መጥፎ ሙድ ላይ ነበረ እና ከዛ ስሜት ወጥቶ አዲስ ህይወት ለመጀመር ሲያስብ ደግሞ አሁንም ድጋሚ አንተ ልጅ ነው ብላ ተመልሳ መታ ደግሞ እንደዚህ አይነት ነገር ስትል የልጁን ህይወትም የኔንም ህይወት እየበጠበጠች ነው ያለችውና ብቻ ምን እንደምላት አላውቅም። እንዴት ከአጠገባችን ዞር እንደምትል አላውቅም። በእርግጥ ልጅ ሲኖር ይከብዳል። በቃ ለብቻው ማሳደጉም ከብዳል ሊሆን ይችላል። በቻልኩት አቅም እሱም ረዳታለሁ ካለ እኔም የቻልኩትን ላግዝ እችላለሁ። ግን የልጁ አባት አይደለሁም ብሏልና ብቻ ምን እንደምላችሁ አላውቅም። እኔ ማገዝ ካለብኝ አግዛታለሁ ሴት ልጅ ስለሆንኩኝ እንጂ ከዛ በዘለለ እና ከህይወታችን መውጣት አለባት ብዬ አምናለሁ። በቃ መስተካከል አለበት ማለት በቃ ሁሉም ሰው የራሱን ህይወት መኖር አለበት። እኛም የራሳችን ላይፍ መኖር አለብን። ገባችሁ አይደለም? በቃ አሁን በእርግጥ የልጁ አባት ነው ምናምን የምትሉ ሰዎች አላችሁ፣ ግን እሱ ልጁ እንዳልሆነ በቃ አረጋግጧል። እስካረጋገጠ ድረስ ደግሞ እኔ ከዚህ በፊት ታውቃላችሁ ልጅ ካለክ እኔ የሰው ህይወት መበጠጥ አልፈልግም፣ ስለዚህ አብሬክ መሆን አልፈልግም ብዬ ነበረ ከዚህ በፊት ማለት ነው። ግን አሁን ላይ ልጁ እንዳልሆነ ሲያረጋግጥልኝ ምንም ከሱ የሚያስርቀኝ ነገር የለም። ገባችሁ አይደለም? ልጅ የሌለው ሰው ነው። ስለዚህ ከሱ ጋር አብሬ መሆን እችላለሁኝ። በቃ እሱን ነው ማምነው ማለት ነው። ምክንያቱም ከዚህ በፊት ያደረኩትን ታውቃላችሁ። ድጋሚ ደግሞ አሁንም ድጋሚ ያንተ ልጅ አይደለም ብትለው ድጋሚ እንዲጎዳ አልፈልግም። እኔ እወደዋለሁ እሱም ይወደኛል። ስለዚህ አብረን መሆን እንችላለን። በቃ እኔ ማምነው እንደዛ ነውና ልጁ እስካልሆነ ድረስ የራሳችንን ላይፍ መቀጠል አለብን እና እዩንም እንደምንም ብዬ በቃ እንዳናገራት እሞክራለሁ። ባለፈውም ከኔም ውጭ አግኝታው ሚሊን አስቸግራኝ አላቅም፣ እንዴት እንዳገኛት አላቅም፣ ብቻ ጠርታው አናግራው ነበረ
አሁንም ድጋሚ ልጅን የማይሆን ነገር ነው። በቃ ልጁ እስካልሆነ ድረስ በግድ ያንተ ልጅ ነው መባል የለበትም። ምክንያቱም ከዚህ በፊት ታውቃላችሁ፣ ሁላችሁም ታውቃላችሁ ያንተ ልጅ ነው ያንተ ልጅ አይደለም ተብሎ ምን ያህል እንደተጎዳ እኔም እናንተም ታውቃላችሁና አሁንም ድጋሚ ወደዛ ጉዳት እንዲገባ የምትፈልጉ አይመስለኝም። አሁንም ድጋሚ ሌላ አዲስ ነገር ተፈጥሮ ደግሞ አሁንም ድጋሚ ብትክደውስ? እሱም እኔም የማስበው ነገር ነው። ገባችሁ አይደለ? አሁንም ድጋሚ መልሳ ያንተ ልጅ አይደለም ልትለው ትችላለች። እሱም በምን እርግጠኛ ነን? ስለዚህ እየወላወለች ነው። በቃ እሱ ካረጋገጠልኝ ደግሞ ለኔ በቂ ነው። እሱን ስለማምነው ማለት ነውና መታ ደግሞ እሷን ብዙ ብቻ ማናገራት ነገር አለ። ብዙ ነገር እናንተም ልትረዱኝ ሞክሩ። ምክንያቱም እኔም ሴት ልጅ ነኝ። በእርግጥ የእሷ ሁኔታ ያስጨንቀኛል። ሴት ልጅ ናት፣ የልጅ እናት ናት። ገባችሁ አይደል? የልጅ እናት ማሳደግ የሚባል ነገር አለ። ልጅን ብዙ ውጣ ውረድ አለና ይገባኛል፣ እረዳታለሁ። በቃ በቻልኩት መጠን እንዳልኳችሁ ላግዛት እሞክራለሁ እንጂ አሁን እኔና ቢኒን ለመለያየት የምትሞክረው ሙከራ ምንም ደስ እያለኝ አይደለም። እኔና እሱ ሲጀመር አንለያይም። ከዚህ በኋላ ብዙ የራሳችን ይሁን ብዙ ላይፎች እናሳልፋለን። ስለዚህ ከህይወታችን ወጣ እኔና እሱን በሰላም እንድንኖር እሷም ደግሞ ልጇን እያሳደገች በቃ የፈለገችበት መንገድ እንድትመራ ዛሬ ጠርቻታለሁ፣ አናግራታለሁኝ። ብቻ ምን እንደምላችሁ አላቅም። ጨንቆኛል። እሺ ትበለኝ አትበለኝ አላቅም። እና ደርሻለሁ ስላለችኝ እጠብቃታለሁ። ትንሽ እንጠብቃት። ሰላም ነው። እንዴት ነሽ? አላው ካሜራሽ ተበክሽ ይደብርሻል? ያው ምናሳየውን ላይፍ በካሜራ ነው ታውቂያለሽ፣ አብዛኛው ጊዜ እና ሁላቸውም የሚያውቁት ነገር ስለሆነ ነው ካሜራ ይዤ የጠራሁሽ። እሺ እንደምን ይጠራሽ? እንደዚህ መሆን የለብሽም። ማድኛ ተረጋግተሽ እኔ አሁን ለሰላም ነው የመጣሁት። በቃ ላናገርሽ ነው። ለድብድብ አልመጣሁም እኮ ማለት ለምንድን ነው የፈለግሽኝ? የፈለግሽበትን ምክንያት እንድትነግሪኝ የጠየቅኩሽ እንጂ እና ብቻ ታውቂዋለሽ መቼስ ለምን እንደምፈልግሽ ይገባሻል ብዬ ተስፋ አደርጋለሁኝ። እንደፈለግሽኝ አላውቅም፣ ብዙ ምክንያት ሊኖርሽ ይችላል አላውቅም። ያው እኔና አንቺ መሀል ያለው አንድ ሰው ነው መቼስ እሱም የምታውቂ ይመስለኛል። እሺ እና እሱ ስለሆነ ከኔና ከቢኒ ላይፍ እንድትወጪ አንቺም የራስሽን ህይወት የራስሽን መንገድ የልጅሽን አባት አላቅም ከልጅሽም አባት ጋር ብቻ አላቅም በፈለግሽበት ወይ ብቻ የራስሽን ሰላማዊ ህይወት እንድትመሪ እኔና እሱንም ደግሞ የራሳችንን ህይወት እንድንመራ እንድትታይን ምታቂና ከሁለታችን ህይወት መውጣት የነበረብሽ እኮ አንቺ ነሽ። ለምን እኔ አይደለም የኔ ልጅ መጣ አይነውጣ አሉ አይደለም አልፈልግሽም ብሎሻል አይደለ? በቃ የኔ ልጅ አይደለም እስካለ ድረስ አንቺ ስለሌና ስለሱ ውስጥ በምልክ ታውቂያለሽ። እኔ በማውቀው ልክ አውቀዋለሁ። እኔም እሱም በማውቀው ልክ አውቀዋለሁ። አንቺንም እንደዛው። ስለዚህ አሁን ላይ እኔና እሱ አሪፍ ህይወት እየኖርን ነው ያለነው። ከዚህ በፊት ያንተ ልጅ አይደለም ብለሽ የኔ ልጅ ነው ብሎ ሲመጣ በቃ እኔ ካንተ ጋር መሆን አልፈልግም ብዬ ገፍቼው ነበር። ከዚህ በፊት አምጣቂ ከሆነ አላውቅም፣ ግን አሁን ላይ ደግሞ አደረገ ልንገርሽ እኔና እሱ በምንተዋወቀው ልክ እንተዋወቃለን። ከዚህ በፊትም ነግሬሻለሁ። አንቺ እሱን ትላንትና ነው የምታውቂው። እኔና እሱ ግን ብዙ ላይፍ አለን መሀላችን ላይ በጣም ብዙ ነገሮች አሉ። በጣም ብዙ ነገሮች ተፈጥረዋል። አሁን እዚህ ጋር አንቺ እንደዚህ በመናገር አይጠበቅብኝም፣ ግን በቃ ከቻልሽ እንደውም አንቺ ነሽ
እሱ መተው ያለብሽ ማለት ገባሽ? ልጅ አለው፣ ለልጁ መኖር አለበት፣ ልጁን ማሳደግ አለበት። አንቺ እንደውም ሴት ልጅ ነሽ፣ የምር ረዳታለሁ ብለሽ የምታስቢ ከሆነ ወደ ራሱ እንዲመለስ ነበረ መንገር የነበረብሽ እንጂ ድጋሚ እንደዚህ አይነት ነገር ውስጥ እንዲገባ ማለት አልነበረብሽም። በእርግጥ ያው እሱ ከሚልሽ ነገሮች አንፃር ሊሆን ይችላል፣ አላውቅም። ግን ደግሞ አሁን እንዲጠርተሽኝ ከህይወታችን ውጪ ምናምን ማለትሽ ተገቢ አይደለም። ልጅ የለውም እኮ አንቺ እሱ የምታውቂው በነገርሽ ልክ ብቻ ነው። አዎ የኔ ነው ብሎ አንቺ በነገርሽው ልክ ማለት የኔ ነው ብሎ ባመነበት ወይ ማለት ነው ነግሮኝ ነበር ከዚህ በፊት የኔ ነው ብሎ ስላሰበ ማለት ነው። ግን አሁን በሚያረጋግጠው መልኩ አረጋገጠ የሱ እንዳልሆነ። ልነግርሽ የምፈልገው ምንድነው እኔም ያንቺ ህይወት እንዲበላሽ አልፈልግም። እኔ ላይ የደረሰው ማንኛውም ሴት ላይ እንዲደርስ አልፈልግም። መናገር ያለብኝን ነግሬሻለሁ። ከዚህ ነገር እንድትወጪ ነግሬሻለሁ። አልነገረችኝም እንዳትዪ። ምክንያቱም እኔ ላይ የደረሰው ነገር እንዲደርስብሽ ስለማልፈልግ ነው ይሄንን ምን ነግርሽ እንጂ ምን አገባኝ ብዬ ልተው እችላለሁ እኮ። ግን ይሄ ነገር አንቺ ላይ እንዲደርስ ስለማልፈልግ ብቀርብሽ ይሻልሻል ብዬሻለሁ። ደግሞ ልጁ እንደሆነች ልቡ በደንብ አድርጎ ጠንቅቆ ያውቃል። እሱ እንደዚህ አይነት ነገር ውስጥ እየገባ ያለው እንደዚህ አይነት ነገር እየፈጠረ ያለው ምናልባት ከእልህ ተነሳስቶ ሊሆን ይችላል፣ አላውቅም። የሆነ ብቻ በጣም ብዙ ነገሮች ተፈጥሯል። እኔና እሱ ማለት በጣም ብዙ ማለት ነው። እኔና እሱ እዚህ ደረጃ ላይ እንድንደርስ ያደረጉን በጣም ብዙ ነገሮች ተፈጥረዋል። እነዛ ነገሮች ግን ትተን እኔ እናንተ ለልጃችን ስንል እንኑር ነበር ያልኩት። እኔ አሁንም ቢሆን እኔ ከሱ ጋር ልኑር ማለት አይደለም። እኔ እናንተ ለልጃችን ስንል ማለት ካንተ ጋር ልኑር ያልኩት ሳይሆን ግን ደግሞ ለልጁ መኖር አለበት። ልጅቷን በቃ ልጅ አይደለችም ብሎ አሁን ላይ እያወራ ባለበት ሰዓት እኔ በጣም ብዙ ችግር ነው እኔ ላይ እየደረሰብኝ ያለው። አሁንም ቢሆን እሱ እንደዛ ብሎ ሲያወራ ደግሞ እኔ አሁንም ድጋሚ እንደውሸታም ነው እንድቆጠር የሚያደርገኝ። የዛኔ በዛ ልክ ልጄ ናት ብሎ ሲከራከር ነበረ። ግን ደግሞ ያንን ሲያደርግ የነበረው እኔ እና እሱ ለምን እንደሆነ እኔ እና እሱ በደንብ አድርገን እናውቃለን። ማለት በቃ እኔ እና እሱ ማለት የተፈጠረው ነገር እንደዚህ ነው ብዬ መናገር አልፈልግም ብያለሁ። ባለፈውም ብያለሁ፣ አሁንም መናገር አልፈልግም። የተፈጠረው ሁሉ ሆኗል። የሆነ ሁሉ እውነት ካለሽ እኮ ማለት ትችዋለሁ ነው። ይሄ እውነት ካለሽ ማለት ነገር አይደለም። እኔ በደንብ አድርጎ ልቡ ያውቃል፣ ኦዲየንሱም ደግሞ ያውቃል በደንብ አድርጎ ብዙ ነገር። ስለዚህ ይሄ አሁን ማለት ቀርተሽኝ ከኛ መሀል ውጪ ከኛ ህይወት ውጪ ምናምን ማለትሽ ተገቢ አይደለም ነው። ለራስሽም ማሰብ አለብሽ። አሁን ምናልባት ለራስሽ አስበሽ ሊሆን ይችላል፣ አላውቅም። ለራስሽ ማሰብ አለብሽ ስልሽ በዚህ ወይ ሳይሆን ነገ እኔ ላይ ምን ሊደርስ ይችላል፣ እኔም ሴት ነኝ፣ እኔ ላይ ምን ሊፈጠር ይችላል የሚለውን ነገር ብታስቢው ደስ ይለኛል። እኔ የራሴን ህይወት እየኖርኩ ነው፣ ትቼዋለሁ። ምክንያቱም አለምነውም አልጠራውም። ከዚህ በኋላ ለልጄ መሆን ያለብኝ ነገር በሙሉ እግዚአብሔር ይመስገን ፈጣሪ ጥሩ ቤተሰብ ጥሩ ኦዲየንስ ሰጥቶኛል። የምሬን ነው። እነሱ እስካሉ ድረስ ከጎን አይዞሽ ከጎንሽ ነን እስካሉኝ ድረስ እኔ ምንም ነገር አይመጣብኝም። አለቀ። ለልጄ ደግሞ አላንስም። እነሱ ብርታት ሆነውኛል፣ ከጎንሽ አለን ብለውኛል። ሰው ከጎኔ በጠፋበት ሰዓት የምሬን ነው፣ ብቸኝነት በተሰማኝ ሰዓት አይዞሽ ከጎንሽ ነን ብለውኛል። ስለዚህ ምንም የምፈራው ነገር የለም። ወደሱ ተመልሼም እንዲሄድ የሚያደርገኝ ነገር የለም። አለቀ በቃ። ልጄን ማሳደግ ነው። እየታወቀሽ ነው። የልጅን ስም እኮ እያጠፋሽ ነው ያለሽ። ምን አድርጊ እስቲ ይኸውልሽ፣ እኔ እኮ ትናንትናም ብዬዋለሁ። ስሜን እያጠፋሽ ነው ብለህ የምታስብ ከሆነ ክሰሰኝ ብዬዋለሁ። ነው ይሄ መካሰስ ምናምን ደረጃ መድረስ የለበትም። ስሜን እያጠፋሽ ነው ብሎ አይደል እያወራ ያለው። ልብ ካለው ስሜን እያጠፋሽ ነው ብሎ በሙሉ ልብ እሱ የሚተማመን ከሆነ በዛ ነገር መክሰስ ይችላል። እኔ እስቲ ክሰሰኝና ስሜን አጥፍታለች ብሎ ከዛ በኋላ ህጉ ደግሞ ለማን እንደሚፈርድም ሲቀጥልም ደግሞ ስሙን እያጠፋሁት እንዳልሆነም በደንብ አድርጎ ስለሚያቅም ነው እንጂ ማድረግ ከፈለገ እሱ ማድረግ ይችላል። እኔ መክሰስ ከፈለገ መክሰስ ይችላል። ዛሬ ሄዶ መክሰስ ይችላል። ምክንያቱም ስም ማጥፋት ትልቅ ወንጀል እንደሆነ አውቃለሁ እኮ። የሌለው ልጅ አለክ እያልሽ ልጁን ማታጨናንቂው። ሲቀጥል ደግሞ ልጅህ አይደለም ብለሽ ባልሽበት ታይም እሱ ያሳለፈውን ህይወት አንቺ በቃ አታውቂም። ገባሽ አይደለም? አንቺ ነሽ ማታውቂው ያልኩሽ እኮ። ስለኔና እሱ ምንም ነገር የለም። አሁን እዚች ጋር እንደሚያቅስ ሆነሽ ማውራት አይጠበቅብሽም። እኔና እሱ መሀል የተፈጠሩትን ነገሮች እያንዳንዳቸው አንቺ ምንም የምታውቂው ነገር የለም። ስለ ሁለታችሁ ስላለፈ ህይወት አይደለም አሁን እያወራሁ እኔና እሱ ተዋወቃለን አልኩሽ። ምንም የተጎዳው ነገር የለም። እሱ በዛን ሰዓት እንደዛ በሆነ በሰዓት ምንም የተጎዳው ነገር የለም። ልጅ የዛኔ ተጎድቻለሁ ብሎ ሲያስብ ይኸውልሽ፣ በዚህ አሁን ላይ ማለት ነው ልጅ አይደለችም ብሎ አልነበረም የሚክደው። እሱ ልጅ አይደለችም ብሎ ሳይሆን የሚክደው እኔ የዛን ሰዓት ብዙ ነገር እሱ ልጅ አይደለችም ብዬ በዛ ልክ ልጅ አይደለችም ብዬ በዛ ልክ ስከራከረ የነበረው ለምን እንደሆነ ልብ ያር በደንብ አድርጎ ያውቃል። ምክንያት ስላለኝ ነው እንደዚህ ሆንኩበት፣ ምክንያት ስላለኝ ነው። ስለዚህ እሱም አሁን
በቃ ወጥቶ ልጅ አይደለችም ስሜን እያጠፋሽ ነው ምናምን ብሎ እያወራ ነው አይደል? ያወራ ችግር የለውም። ምን ስለወራ ምንም ምን ይለኝ ሊያደርስ የሚችለው ነገር የለም። ግን ደግሞ ህይወቴን እኖራለሁ ካላችሁ መብታችሁ ነው፣ እንደፈለጋችሁ መሆን ትችላላችሁ። እኔ ነግርሻለሁ፣ ሴት ልጅ ነሽ። እኔ ላይ የደረሰው ማንኛውም ሴት ላይ እንዲደርስ አልፈልግም። ለዛም ነው አሁን እንደዚህ አይነት ነገር መናገርሽ ልክ አይደለም ያልኩሽ። ለዛም ነው በቃ አንቺ አምነሽበት ወስነሽ ከገባሽበት መብትሽ ነው፣ አለቀ። እኔ አምኜ ምንም ላስገድድሽም ላስጨንቅሽም አልችልም፣ መብትሽ ነው። እኔ ነገር ሲደርስብሽ ይሄ ነገር እኔ ያልኩሽ እያንዳንዷ ነገር እኔ ላይ የደረሰው እያንዳንዱ ነገር ሲደርስብሽ ምን ነው ያኔ በተውኩ ኑሮ ብለሽ ምንም የሚደርስብኝ ነገር ማለት ምንም የሚደርስብኝ ነገር የለም። አንቺ ነሽ ሲጀመር እሱን አልፈልገውም፣ ግን አብረን እንድንኖር ፈልጋለሁ፣ ለልጁ መኖር አለበት ምናምን የሚባል ነገር የለም። ገባሽ አይደለ? መኖር ፈልጋለሁ ምናምን አላልኩም። በቃ ልጁን አምኖ ለልጁ መሆን ያለበትን ማድረግ ያለበትን የሱ ልጅ ካልሆነስ አሁን በግኔ እናት ስለኔና ስለሱ ምንም የምታውቂው ነገር የለም እኮ አልኩሽ። በቃ በምታውቂው ልክ ለማውራት ሞክሪ። አውቀዋለሁ አይደል ያልሽው? በምታውቂው ልክ እሱ ለማውራት ሞክሪ። የማታውቂው ነገር ደግሞ ባታወሪ ደስ ይለኛል። ከዚህ በኋላ ደግሞ ጠርተሽ ድጋሚ እንደዚህ አይነት ነገር እንድትይኝ አልፈልግም። ምክንያቱም እኔ ነገር መለየት ስላለብን ነው። ነገርኩሽ እኮ በዚህ ሰዓት ማለት ነው ጓደኛም እህትም ቤተሰብም ሁሉ ነገር የምትሆነኝ ልጄ ናት። አለቀ። ከሷ ውጪ ምንም ነገር ሊታየኝ አይችልም። በቃ ማንም አይታየኝም ከዚህ በኋላ ከሷ ውጪ ምንም ነገር አይታየኝም። ብከፋ መደሰቻዬ፣ የሆነ ነገር ቢከፋኝ መርሻዬ፣ ሁሉ ነገር ናት ልጄ ከዚህ በኋላ። አንቺም ላይፍሽን ኑሪ። ልጅሽ ናት። ይሄ ሁሉ ነገር ሊሆን ይችላል። በቃ አንቺ ያለችሽ እሷ ልትሆን ትችላለች፣ ግን ደግሞ መኖር ያለብሽ ከልጅሽ አባት እና አንድ ላይ ሆናችሁ ነው እንጂ አሁን ቢኒን ምን አድርግ ነው የምትዩ? ያንተ ልጅ አይደለም አልሽው። እሺ የኔ ልጅ አይደለም ብሎ ተቀበለሽ። ከዚህ በላይ ምን እንዲያደርግሽ እንደፈለሽ አልገባኝም። ለማንኛውም ሲደርስብሽ ሁሉንም ነገር ታውቂዋለሽ። እኔ ምንም ልልሽ አልችልም። ከዚህ በላይ ይድረስብሽና እስቲ ታይዋል። ያን ነገር አልፈልገውም ነበረ። የምሬን ነው። እኔ ነግርሻለሁ። እኔ ላይ የደረሰውና እኔ ላይ የተፈጠረው ነገር በሙሉ እንዲደርስብሽ ስለማልፈልግ ነው። ይሄን ነገር አስቀድሜ እየነገርኩሽ ነው። አሁን ለጸብ ምናምን ሳይሆን የመጣሁት በቃ እየተናደድኩ ነው። በግድ ወደ ጸብ ትገፋኝ እየተናደድሽ ነው። አይ አይደለም። እኔ ይኸውልሽ የሆነ አለ አይደል እሱን እንድትተይው ብዬ ወይ ነገር እየነገርኩሽ አይነት ስሜት ከተሰማሽ እሱ የራስሽ ጉዳይ ነው፣ አይመለከተኝም። መናገር ያለብኝን ግን ተናግሬያለሁ። ማስጠንቀቅ ያለብኝን አስጠንቅቄያለሁ። ከዚህ በላይ ምንም ልልሽ አልችልም። እንደፈለጋችሁ መሆን ትችላላችሁ። እኔ ግን የራሴን ህይወት የራሴን ላይ ምኖር ሴት ነኝ። አለቀ። ነገር ከዚህ በኋላ ማጣው ነገር የለም። ነገርኩሽ እኮ ምንም ማጣው ነገር የለም። ለልጄ ስል መሆን ያለብኝን እሆናለሁ፣ መኖር ያለብኝን እሆናለሁ፣ መኖር ያለብኝን ህይወት እኖራለሁ። ነግሬሻለሁ ቅድምም። እግዚአብሔር ይመስገን፣ አይዞሽ ከጎንሽ ነኝ የሚሉ ቤተሰቦች አሉኝ። እነሱ እስካሉ ድረስ ደግሞ ምንም ነገር ልሆን አልችልም። ምንም አትበኝ። እነሱ ጠንካራ እኔን አጠንክረውኛል። እኔም ያንን ስለማልፈልግ ነበር አስቀድሜ ነገርኩሽ። ያ ደግሞ ያመኘበት ፈልጌው የገባውበት ነገር ነው ብለሽኛል። እንግዲህ መልካም እድል ነው ማለት የምፈልገው። ከዚህ በላይ ምንም ማለት አልፈልግም። ልጅ እንጃ ምንም ልትሰማኝ አልቻለችም። እኔ ሳይሆን እሷ ናት አውርታ ሄደችው። ለምን እንደፈለኳት ራሱ በትክክል እንኳን ሳላስረዳት ነው ሄደችው። እኔ ከሷ ጋር እንግዲህ እንዴት መግባባት እንዳለብን አላውቅም። እኔ የራስሽን ህይወት ኑሪ፣ መርዳት ካለብን እንረዳሻለን ልላት ነበር የመጣሁት። ምክንያቱም ሴት ልጅ ነኝ፣ የሷንም ሁኔታ እረዳለሁ። ለዛ ብዬ ነበር ላስረዳት የሞከርኩት፣ ግን ጭራሽ ልሰማኝ ፈቃደኛ አይደለችም። ሙሉ ለሙሉ በቃ እሷ ያለችው ነገር እንዲሆን የምትፈልገው ነገር እንዲሳካ ብቻ ነው የምትፈልገው። እኔ እንዴት እንደሆነ አላውቅም። በእርግጥ ልጅ ማሳደግ ከባድ ነገር ነው። እኔ ከህይወታችን በቃ እኔና እሱ መኖር እንፈልጋለን። አንቺ ካልወደድሽው ማሳደግ ከሆነ የከበደሽ እናግዝሻለን ልላት ነበረ። በቃ የሚያስፈልጋትን ነገር እኔ ማገዝ ከቻልኩ እንዳግዛት ነበር የጠራኋት። ግን እንዳያችሁት ነው፣ ልታስወራኝ ራሱ አልቻለችም። ብቻ ከህይወታችን ብትወጣ ደስ ይለኛል። ከህይወታችሁ እወጣለሁ ብላለች፣ ግን የምታደርገው አይመስለኝም። ነገም ቀን ዞራ መታ ደግሞ ማስቸገሯ ስለማይቀር እኔ አልቻልኳትም። እንግዲህ ወይ ቢኒም ቢሆን ወይ አስረዳትና እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም። ሰላም ያለው ህይወት ነው መኖር የምፈልገውና እንዴት ብቻ ምንም ልላችሁ አልችልም። ሌላ ጊዜ ወይ ደግሞ ተገናኝተን እናወራበትና እሺ ካለች ወይ ደግሞ ከህይወታችን ከወጣች ደግሞ በሰላም እንድንኖር ነው የምፈልገው እና ቻው በቃ።